እልፍ ወላጆችን ከጭንቀትና ከስቀቀን የታደገው እልፍ ተማሪዎችን ከራብና ጥማት ያተረፈው የአዲስ አበባ ተማሪዎች ምገባ። መንግስት ለሰው ተኮር ተግባራት ትኩረት ሰጥቶ ከሚገኝባቸው መስኮች አንዱ የተማሪዎች ምገባ ሲሆን ሀገራችን ብሎም ከተማችን አዲስ አበባ በዓለም አቀፍ ደረጃ የተሞክሮ ማዕከል እንድትሆን ያደረገ ተግባር ነው። በቂርቆስ ክፍለ ከተማ ወረዳ 7 እድገት በህብረት የመጀመሪያ ደረጃ ትምህርት ቤት ተማሪዎች የምገባው ተጠቃሚዎች ሲሆኑ በዚህ ምገባ ላይም 570 ተማሪዎች በሁለት ማህበራት ታቅፈው ምገባው በአግባቡ የተሰጠ እንደሆነ የትምህርት ቤቱ ርዕሰ መምህር ይናገራሉ። እንደ ጥቅል ስናነሳው የዚህ የምገባን አጠቃላይ ሁኔታ ስናይ በጣም ትልቅ እፎይታ ስፔሻሊ ተቋሙ እንደ ተቋም ወላጅ እንደ ወላጅ ተማሪ እንደ ተማሪ ትልቅ እፎይታን ካገኘንባቸው ተግባራት ሰው ተኮር ተግባራት አንዱ ይሄ ምገባ ነው። ይሄን ያልኩበት ያለ ምክንያት አይደለም። አንደኛ ድሮ ከዚህ በፊት ምገባ በሌለበት ሰዓት ላይ ተማሪዎቻችን እናቃለን ክፍል ውስጥ ያላቸው እንቅስቃሴና ለመጠነ ማቋረጥም ከፍተኛ የሆነ ችግሮች ነበሩ ከዚህ በፊት ምገባ ሳይኖር። አሁን ግን ምገባ ከመምጣቱ በኋላ ግን ተማሪዎቻችን ያለምንም ስጋት ያለምንም ተማሪ ማቋረጥ አሁን ብናይ የውጤት ትንተናን ብናይ የተማሪ ማቋረጥ እንትን 0% ነው። ይሄም አንደኛው ምክንያቱ የተማሪዎች ምገባ ስላለ ነው። ሌላ ሁለተኛው ተማሪዎች ክፍል ከገቡ በኋላ የክፍል ተሳትፎ እናያለን። የክፍል ተሳትፎ በምናይበት ሰዓት ልጆቻችን ከምገባ በፊት ተሳትፏቸው በጣም የላላና ዝቅተኛ ነበር። አሁን ግን በልተውም ስለሚገቡ ያላሳምት ስለሚሉ ክፍል ውስጥ ከመምህራን ጋር ያላቸው ኢንተራክሽን በዛኑ ልክ የተሻለ መሆኑን ባይዘው በጥናትም ያረጋግጥንበት ሁኔታ ነው ያለው ማለት ነው። ያው ከወላጅም ከተማሪም ባገኘነው ግብዓት መሰረት ይሄ ነው። በሌላው ጎን ደግሞ ስናየው የስራ እድልን ፈጠራ በዛውም አያይዞ ከተገኘው አንዱ እሱ ነው። አንደኛ እነዚህ ምገባ የሚመግቡ ባለሙያዎች የስራ እድል ተፈጥሮላቸዋል። ይህ የምገባ ፕሮግራም ተማሪዎች እኩል የትምህርት አቀባበል እንዲኖራቸው ከማድረጉም በተጨማሪ በአካልም በአእምሮም ንቁና የዳበረ ሆነው እንዲያድጉ የማይተካ ሚና አለው። እናትም መጋቢም ሆነው የተሟላ ጤንነቱ የጠበቀ ምግብ በማቅረብ ተማሪዎችን በአግባቡ እየመገቡ እንደሆነ መጋቢ እናቶችም ይናገራሉ። ልጆቻችንን በሜኖ መሰረት እየመገብን ሰኞ ማክሰኞ ምን እንደሚበሉ ጎላ ባለ ቦታ ሜኖ ተለጥፎልናል። በሜኖ መሰረት ልጆቻችንን እየመገበን እንገኛለን እና ይሄ ምገባ በመኖሩ ልጆቻችን ላይ ጥሩ ጥቅም አምጥቷል። እኔ ልጆቼ እዚህ ነው የሚማሩት፣ የምገባው አካል ናቸው እና እንደ ወላጅም እንደ ኃላፊነቴም ብዙ ጥቅም አለው ብዬ አስባለሁ ምገባውና ልጆቻችን ላይ የተማሪ ውጤት ላይ ብዙ ለውጥ አምጥቷል እና አእምሯቸው ላይም ፊዚካላቸውም ልጆቻችን ሲታዩ በጣም ለውጥ በቃ የሚያስደስቱ እናት ጋር ያሉ ልጆች ነው የሚመስሉት። ሰውነታቸውን ፊታቸው ላይ ሲታይ በጣም ደስ ይላል እና እኛንም ደግሞ ተስፋ አድርጎን ወደዚህ ሲመጡ እኛም እንደ እናት ልጆቻችንን ደበስ አድርገን ያለውን ነገር በመስጠት ደስተኛ ሆነን እየሰራን ነው። የኑሮ ውድነት እንዳለ ሆኖ ግን እናትም ስለሆነን እንደ እናት ደግሞ እኛም ደግሞ የስራ እድል ስለተፈጠረልን እንደ እናት ከውጪ ወደ ስራ አውጥቶናል። ይሄ ምገባና ብዙ ጥቅም አለው። በውስጥ ልጆችን ብቻ አይደለም እናትንም ወደ ስራ አውጥቷልና የጋራ የሚሰራ ነገር ነው። እንደ ሀገር ብዙ ጥቅም ይዞ የመጣ ነውና እኛ ደስተኛ ሆነን እዚህ ውለን የራሳችንን ልጅ እዚህ መግበን እኛም ደግሞ ከምናገኘው ነገር ላይ በልተን ጠጥተን መሄድ መታደል ነውና እግዚአብሔር ይመስገን። መንግስት ይህን የምገባ ፕሮግራም ማምጣቱ እናት ያለምንም ሀሳብ ልጇን ትምህርት ቤት እንድትልክ ያስቻለ፣ ተማሪዎች ስለ ቁርስና ምሳ ሲያስቡ ለትምህርታቸው ብቻ ትኩረት እንዲሰጡ ያደረገ ሲሆን መንግስት እያደረገ ያለው ተግባር በተለይ ለዝቅተኛ ገቢ ላላቸው ወላጆች ትልቅ እፎይታ እንደሆነ የተማሪ ወላጆች ምስክርነታቸውን ይናገራሉ። እኔ እዚህ ትምህርት ቤት ሁለት ልጆች የሚማሩ አሉኝ። 8ኛ ክፍልና 3ኛ ክፍል ናቸው። ቁርስ እና ምሳ አላስብም፣ ምክንያቱም መንግስት ባዘጋጀው መርሃ ግብር ተጠቃሚ ናቸውና
ምገባው መምጣቱ ለወላጅ በጣም ትልቅ እፎይታ ነው። እፎይ ያስባለ ነውና በጣም ጥሩ ነው። በተለይ በዝቅተኛ ኑሮ ለምንገኙ ወላጆች ቁርስ ልጄ ምን በልቶ ይሄድ፣ ምሳ ምን በልቶ ይሄድ የሚለውን እፎይታ ያስደረገ ነውና ምገባው በጣም ጥሩ። የሚቀርቡ ምግቦች የተመጣጠነ ሆነው እንዲቀርቡ ከመድረጉም በተጨማሪ በንጽህና ጤንነቱ የተረጋገጠ ምግብ እንዲቀርብ እየተደረገ ሲሆን ይህም ለተማሪዎች በአካልም በአእምሮም የዳበሩ እንዲሆኑ አስችሏል ያሉት የትምህርት ቤቱ የአካባቢ ጤና አጠባበቅ ባለሙያ ናቸው። እንደ አጠቃላይ ምገባው ለተማሪዎቹ ብዙ ለውጥ አምጥቷል። አንደኛ ተማሪዎች መቅረት ቀንሷል። ሁለተኛ ደግሞ ክፍል ላይ ገብተው አክቲቭ ሆነው እንዲሰሩ በምገባና የሚሰጣቸው ምግብም ተመጣጣኝና ባላንስ የሆነ እንደገና ደግሞ በቤታቸው በአብዛኞቹ በፊት ቀር የሚበዛ ነበረ። መምህራኖች ራሱ ክላስ ገብተው ሲያስተምሩ ይቸገሩ ነበረ። ምክንያቱም ድካም ስለሚሰማቸው ምግብ ተመጣጣኝነት ስለማያገኙ አክቲቭ ሆነው ትምህርቱን የመከታተል እድል አልነበራቸውም። አሁን የምገባው ግን ብዙ ሰፊ ውጤታማ እንዲሆኑ ምክንያቱም ምገባው ፊዚካሊ የሚሆን ሜንታሊ ብዙ ለውጥ ያመጣና በጣም ጠቃሚ ሆነ። እንደውም በዚህ መቀጠሉ ወላጅም ይሁን ተማሪዎችም በጣም ፍላጎትና ጠቃሚ መሆኑን እኛም ለመረዳት ችለናል። ተማሪዎች ከዚህ በፊት ስለ ትምህርታቸው ሳይሆን ስለ ምግብ እያሰቡ ድካምና ጭንቀት የሚታይባቸው ከመሆኑም በተጨማሪ በትምህርት አቀባበላቸው ላይ ተጽዕኖ እንደነበረው ገልጸው አሁን ግን መንግስት ይህን የምገባ ፕሮግራም ማምጣቱ ትልቅ ለውጥ እንዳመጣ የትምህርት ቤቱ የሰው ኃይል አስተዳደር ቡድን መሪ ሀሳባቸውን ሰጥተዋል። ኛኒ በረቶታ ኩን ቡአ ባየ ቡሴራ በረከ ሙለማፍ ኩረቶኮ ቀቤቲን ኛኒ በረቶታ ኩን ሆጂራ ወሉን ሳን ቤከማ አተው መለ ፋይዳዋን ገረገራ ከና ጅራቹራ እነስ ቶኮ በረቶኒ kan kana dura nyaata malee dhufanii barnoota isaanii otoo hin hordofin maatiin illee yaaddoo garaagaraa keessa kan galaa ture barattoonni garaa isaanii nyaachuudhaan baruuf barsiisuu haalaan hordofanii bu'aa barnoota akka seeraan hubatan taasiseera. Qabxiin isaanii illee kan kana dura gadi bu'aa ture haalaan akka fooyya'uu fi gammadoo akka isaan taasise. Kana dura hiriira garaagaraa irratti illee barattoonni gaafa hiriiran nyaata dhabuudhaan miidhama garaagaraa argisiisuudhaan kufuu kan turan በአጠቃላይ ይህ የምገባ ፕሮግራም ለተማሪዎች ከትምህርት ገበታቸው እንዳይቀሩ የተሻለ ውጤት እንዲያመጡ እንዲሁም ተወዳዳሪ እንዲሆኑ ከማድረጉም በተጨማሪ የመማር ማስተማሩን ሂደት ውጤታማ እያደረገ የሚገኝ ተግባር ነው።